የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን ወደ ተባበሩት አረብ ኤምሬትስ እና ኢትዮጵያ የሥራ ጉብኝት ለማድረግ ፕሮግራም ወጥቶላቸው ነበር። ነገር ግን የተባበሩት አረብ ኤምሬትስ ጉዟቸው ተሰርዟል። ምክንያት ምን ይሆን? እደመስሳቸዋለሁ፣ አጠፋቸዋለሁ የሚል መንግስት ነው ያለን ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። ዳግመኛ ጦርነት ውስጥ መግባት የትግራይን ሕገ መንግስታዊ ወሰን አስጠብቆ ተፈናቃዮችን ወደ ቤታቸው አይመልስም ሲል ውድብ ነጻነት ትግራይ ፓርቲ ገለጸ። በአርሲ ዞን ዝዋይ ዱጉዳ ወረዳ በኦሮሚያ ሚሊሻና በኦሮሚያ ነጻነት ሰራዊት መካከል በደረሰ ግጭት ቢያንስ 18 የሚሊሻ አባላት መገደላቸው ተነግሯል። ሰላም ለኢትዮጵያ፣ ሰላም ለአፍሪካ። እነዚህን ጉዳዮች በዝርዝር እንመለከታለን። የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን ወደ ተባበሩት አረብ ኤምሬትስ እና ኢትዮጵያ የሥራ ጉብኝት ለማድረግ ፕሮግራም ወጥቶላቸው ነበር። ነገር ግን የተባበሩት አረብ ኤምሬትስ ጉዟቸው ተሰርዟል። ምክንያት ምን ይሆን? መጀመሪያ ላይ የፕሬዝዳንት ኤርዶጋን የትዊተር ወይም ኤክስ ገጽ ላይ ወደ አቡዳቢ ሊያደርጉት የነበረው ጉዞ የተሰረዘው የተባበሩት አረብ ኤምሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን በገጠማቸው የጤና እክል ምክንያት እንደሆነ የሚገልጽ ነበር። ለጤናቸውም መልካም ምኞት ተመኝቶ ነበር። በኋላም በፍጥነት ከገጹ ላይ ወርዷል። ይህ ፖስት ከመጥፋቱ በፊት ግን በርካታ ዓለም አቀፍ ሚዲያዎች ተቀባብለውታል። ለአብነት የቱርክ ዜና ጣቢያ ቲአርቲ ጉብኝቱ የተሰረዘው በጤና እክል መሆኑን ቢገልጽም ቆይቶ አጥፍቶታል። ዩናይትድ አረብ ኤምሬትስ የስልክ ንግግሩን አረጋግጣ ስለ ፕሬዝዳንቱ ጤና ምንም ያለችው ነገር የለም። ይፋዊ የዜና ማሰራጫ ስለ ጤና እክል ይሁን ስለ ጉብኝት መራዘም ያለው ነገር የለም። ጉብኝቱ ለሌላ ጊዜ መዘዋወሩ የተገለጸ ሲሆን ይህም ሁለቱ መሪዎች በስልክ ተደዋውለው ስምምነት ላይ የደረሱት ነው። በሌላ በኩል እንደ ተርኪ ፕሬዝዳንት ጽሕፈት ቤት መረጃ ፕሬዝዳንት ኤርዶጋን ነገ ለይፋዊ የሥራ ጉብኝት ወደ ኢትዮጵያ ይመጣሉ ተብሎ ይጠበቃል። በኢትዮጵያ ጉብኝታቸው የሁለትዮሽና ቀጠናዊ ጉዳዮች ላይ እንደሚመክሩም ይጠበቃል። እደመስሳቸዋለሁ፣ አጠፋቸዋለሁ የሚል መንግስት ነው ያለን ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። ህወሓት የተመሰረተበትን 51ኛ ዓመት ምክንያት በማድረግ በዋሽንግተን ዲሲ ዛሬ በተከናወነ ስነ ስርዓት ላይ ዶክተር ደብረጽዮን በቪዲዮ መልእክት አስተላልፈዋል። ንግግራቸውን ህወሓት በሕይወት አለ በማለት የጀመሩት ደብረጽዮን ሲቀጥሉም ይህ በዓል ብዙ የተከፈለበት የህዝብ ታሪክ ነው። እናም ጥንካሬዎቻችንን፣ ድክመቶቻችንን ከታሪክ መማር አለብን ብለዋል። ፓርቲው ከዚህ ቀድሞ የማይታለፍ የሚመስሉ ፈተናዎችን በጽናትና በአንድነት ማለፉን ጠቅሶም ብዙ እንቅፋቶችን በውጭ ሀገር የሚገኙ የትግራይ ተወላጆች ጠንክሮ መታገላቸውን አውስቷል። ዲያስፖራው የትግራይ ተወላጅ በትጥቅ ትግል ወቅትም ሆነ ባለፈው ጦርነት ወቅት ትልቅ ሚና ማድረጋቸውን ያስታወቁት ዶክተር ደብረጽዮን የትግራይ ጉዳይ በተባበሩት መንግስታት ድርጅት አጀንዳ ሆኖ እንዲቀርብም ማድረጋቸው ለዚህ ምስክር መሆኑን ገልጿል። ሲቀጥሉም አሁን የፕሪቶሪያ የሰላም ስምምነት ተጥሷል፣ ህዝባችንም ተበታትኗል፣ እንደመስሳቸዋለን፣ አጠፋቸዋለሁ የሚል መንግስት አሁንም አለን። ይህ ደግሞ ወደ ሌላ ጦርነትና ጥፋት እያመራን ነው ብሏል። የትግራይ ተወላጆች በአንድነት መቆም እንዳለባቸው የጠቀሱት ደብረጽዮን ጨምሮ አሁን ከውጭ ጠላቶች በተጨማሪ ከሃዲዎች የትግራይን አንድነት ለማፍረስና ለመበታተን እየሰሩ ነው ሲሉም ተናግሯል። ዳግመኛ ጦርነት ውስጥ መግባት የትግራይን ሕገ መንግስታዊ ወሰን አስጠብቆ ተፈናቃዮችን ወደ ቤታቸው አይመልስም ሲል ውድብ ነጻነት ትግራይ ፓርቲ ገለጸ። በትግራይ ክልል ውስጥ ከሚንቀሳቀሱ ተቃዋሚ ፓርቲዎች መካከል አንዱ የሆነው ውድብ ነጻነት ትግራይ ዛሬ ባወጣው መግለጫ የትግራይ ህዝብ ከ2012 አንስቶ የጦርነት ሰለባ መሆኑን በመጥቀስ ጦርነቱ በፕሪቶሪያ ስምምነት መቋጨቱን አውስቷል። ይሁንና ስምምነቱ ተስፋ ሰጪ የነበረ ቢሆንም እነዚህ ተስፋዎች አለመሟላታቸውን አስረድቷል። መግለጫው ሲቀጥልም በዚህ ምክንያት ትግራይ የኔ የምትለው መንግስት የላትም፣ ግማሽ ግዛቷ በሌሎች ኃይሎች እጅ ወድቋል፣ ተፈናቃዮችም ያለምንም መፍትሄ እየተሰቃዩ ነው ያለ ሲሆን ህወሓትም መከፋፈሉን አስታውቋል። ሰራዊቱ በመከፋፈሉ ጥንካሬውን ከማጣቱ በላይ የእርስ በርስ ግጭት ውስጥ መግባቱን የጠቀሰው መግለጫው በዚህ ጊዜ የጦርነት አደጋ መደቀኑንም አስረድቷል። ውድብ በመግለጫው ሲቀጥል ድጋሚ ወደ ጦርነት መግባት የትግራይን ህዝብ ወደማይቀለበስ የጥፋት ገደል ውስጥ ስለሚያስገባ አጥብቀን እንቃወማለን ሲልም ገልጿል። ፓርቲው ለትግራይ ህዝብ ባስተላለፈው መልእክት ደግሞ ድጋሚ ወደ ጦርነት ውስጥ መግባት የህወሓት ባለስልጣናት እንደሚሉት የትግራይን ህገ መንግስታዊ ወሰን አስጠብቆ ተፈናቃዮችን ወደ ቤታቸው አይመልስም ብሏል። ሲቀጥልም ድጋሚ ጦርነት ተጨማሪ መፈናቀልና ውድመትን ያመጣል፣ ወጣቶችን ተስፋ ያስቆርጣል ያለው ፓርቲው ሌላ ዙር ጦርነት ውስጥ መግባት የሚጠቅመው ህወሓትን ብቻ እንደሆነ አስረድቷል። በሌላ በኩል ፓርቲው ለፌዴራል መንግስት ባስተላለፈው መልእክት ደግሞ የፕሪቶሪያውን ስምምነት ተግባራዊ ባለማድረግ ዋነኛ ተጠያቂ እንደሚሆን ገልጾ አሁንም ስምምነቱ ሙሉ ለሙሉ እንዲከበርና የትግራይ ህገ መንግስታዊ ስርዓት እንዲመለስ ጠይቋል። በሶሻል ሚዲያ አውታሮች
ሚዲያዎችና በተለያዩ የመረጃ ምንጮች የተሰራጨ ባለ መረጃ መሰረት በትላንትናው ዕለት በኦሮሚያ ክልል በአርሲ ዞን ዝዋይ ዱጋዳ ወረዳ በኦሮሚያ ምልሻና በኦሮሚያ ነጻነት ሰራዊት መካከል በደረሰ ግጭት ቢያንስ 18 የምልሻ አባላት መገደላቸው ተነግሯል። ይህ ግጭት የተከሰተው የኢፌዴሪ መከላከያ ሰራዊት ከአካባቢው ለቆ ወደ ሰሜኑ የአገሪቱ ክፍል ከተንቀሳቀሰ ከ4 ቀናት በኋላ መሆኑን ጀዋር መሐመድን ጨምሮ የተለያዩ የፖለቲካ ተንታኞች በማህበራዊ ገጻቸው አስፍረዋል። መከላከያ ሰራዊቱ ከአካባቢው መውጣቱን ተከትሎ የተፈጠረው የጸጥታ ክፍተት ለግጭቱ መባባስ ምክንያት እንደሆነም ተጠቁሟል። ከዚህ በተጨማሪ የኦነግ ሰራዊት ተዋጊዎች ከሞጆ እስከ ሐዋሳ በሚዘልቀው ዋናው የፍጥነት መንገድ አካባቢ መታየታቸውም የተዘገበ ሲሆን ይህም በደቡብ የአገሪቱ ክፍል ባለው የትራንስፖርትና የጸጥታ ሁኔታ ላይ ስጋት ፈጥሯል። ግጭቱ በደረሰበት ወረዳና በአጎራባች አካባቢዎች ያለው የጸጥታ ሁኔታ አሁንም ድረስ አሳሳቢ እንደሆነም ተመላክቷል። የመንግስት የጸጥታ አካላት በዚህ ጉዳይ ላይ እስካሁን የሰጡት ይፋዊ መግለጫ ባይኖርም በአካባቢው ያለውን ግጭት ለማርገብና የዜጎችን ደህንነት ለመጠበቅ የሚመለከታቸው አካላት ጥረት እንዲያደርጉ ጥሪዎች የቀረበው ይገኛሉ። የሞጆ ሐዋሳ የፍጥነት መንገድ ላይ ምንም እንኳን ታጣቂዎች በዋናው መንገድ አካባቢ መታየታቸው ቢዘገብም መንገዱ በይፋ ስለመዘጋቱ ከመንግስት የወጣ መግለጫ አልተሰማም። ይሁን እንጂ ተጓዦችና አሽከርካሪዎች ከፍተኛ ጥንቃቄ እንዲያደርጉ እየተመከረ ይገኛል። በተለይም ከሞጆ እስከ ሻሸመኔ ባለው መስመር ላይ አልፎ አልፎ የሚስተዋሉ የጸጥታ ስጋቶች በጭነትና በህዝብ ትራንስፖርት እንቅስቃሴ ላይ መስተጓጎል ሊፈጥር እንደሚችሉ ይገመታል። በዝዋይ ዱግዳ ወረዳ በመከላከያ ሰራዊትና በምልሻ መካከል የተደረገውን የኃይል ቅየራ ተከትሎ በአካባቢው ያለው ውጥረት አሁንም እንደቀጠለ ነው። በወረዳው የሚገኘው የገጠር ቀበሌዎች ይበልጥ ለስጋት የተጋለጡ በመሆናቸው ነዋሪዎች ወደ ዋና ዋና ከተሞች የመሸሽ ሁኔታ ሊታይ እንደሚችል መረጃዎች ይጠቁማሉ። የኤርትራ መንግስት ተቃዋሚዎች ከማይክ ጆንሰን ጋር ተገናኙ። ኤርትራውያን ዲያስፖራዎች በሻዕቢያ መንግስት ላይ የሚያደርጉት ጫና አሁንም እንደቀጠለ ነው። ከሰሞኑ ሰማያዊ ማህበር የተሰኘ የሻዕቢያ ተቃዋሚ ቡድን ተወካዮች ከአሜሪካ ምክር ቤት አፈ ጉባኤ ማይክ ጆንሰን ጋር በመገናኘት የኢሳያስ አፈወርቂ አገዛዝ በኤርትራ ዜጎች ላይ የሚፈጽመው የሰብአዊ መብት ጥሰት በአሁኑ ወቅት እየተባባሰ መምጣቱን አሳውቋል። ለዚህም የአሜሪካ መንግስት እርምጃ እንዲወስድ ጥሪ አድርጓል። የአውሮፓ ህብረት መንግስታት ዩክሬንን አባል ለማድረግ ዝግጁ አይደለም ሲል ኮሚሽነሯ ተናገረች። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊዋ ካጃ ካላስ ዛሬ በሰጡት መግለጫ የህብረቱ መንግስታት ዩክሬን አባል የምትሆንበት ቀነ ገደብ ለማስቀመጥ ፈቃደኛ ለመሆናቸውን አስታውቋል። የዩክሬን ፕሬዝዳንት ዘለንስኪ በተደጋጋሚ የአውሮፓ ህብረት አባል የሚሆኑበት ጊዜ እንዲነገራቸው ሲገልጹ መቆየታቸው ይታወሳል። ፕሬዝዳንቷ ትናንት በሙኒክ ባደረጉት ንግግርም ከሩሲያ ጋር በሚደረገው የሰላም ስምምነት ውስጥ ይህ እንደ ፓኬጅ እንዲካተት ጥሪ አስተላልፎ ነበር። ኮሚሽነሯ ካጃ ካላስ ግን ይሄ የሚሆን ነገር እንዳልሆነ ዛሬ ገልጸዋል። ሲናገሩም በበኩሌ የአውሮፓ መንግስታት ዩክሬን መች የህብረት አባል እንደምትሆን ተጨባጭ ቀን ለመስጠት ፈቃደኛ የሚሆን አይመስለኝም፣ ምክንያቱም በርካታ መሰራት ያለባቸው ጉዳዮች አሉ ብለዋል። በአውሮፓ ህብረትና በዩክሬን መካከል በተከናወነ ባለ 20 ነጥብ የሰላም እቅድ ውስጥ ዩክሬንን በ2027 የአውሮፓ ህብረት አባል ማድረግ አንዱ ሆኖ መቀመጡ ይታወሳል። ሰላም ለሀገራችን፣ ሰላም ለህዝባችን።